የደም እንባ ንፋሱ የቅዱስ ሚካኤልን ቤተክርስቲያን አሮጌ ደወል ሲያላጋው ድምጹ በጨረታዋ መንደር ውስጥ የሚያስተጋባውን ልክ እንደ ሞት መንፈስ ጩኸት ነበር። ሰማዩን የከደነው ጥቁር ደመና መንደሯ ላይ ያረበበውን የሐዘን ድባብ ይመስላል። ከቀኑ 10 ሰዓት ሆነ። ዝናቡ መጣል ጀመረ። ባጥሩ ተሸሽጎ ቤተክርስቲያኗን በትኩረት የሚመለከተው ናሆም የዝናብ ካፖርቱን ኩሌታ ላይ ወደ ላይ ሰብስብ አደረገ። ብርዱ አጥንት ድረስ ቢዘልቅም እሱ ግን ትኩረቱ ሁሉ የቤተክርስቲያኗ ጣራ ላይ በሚገኙ የውሃ መውረጃ ቱቦዎች ላይ ነበር። ዝናቡ በበረታ ቁጥር ከቱቦዎቹ የሚንቀዘቀዘው ውሃ ቀለሙ እየተቀየረ መጣ። መጀመሪያ ደፈረሰ፣ ቀጥሎ ሐምራዊ፣ በመጨረሻ ልክ እንደ ንጹህ ደም ቀልቶ መፍሰስ ጀመረ። ደም መፍሰስ ጀመረ። ናሆም ካሜራውን አውጥቶ ፎቶ አነሳ። የከተማ ጋዜጠኛ ነው። በዚህች መንደር የተወለደ ቢሆንም አሁን ግን መንደሯ አያውቃትም። ሰዎች በፖለቲካና በዘር ተከፋፍለው መንደሯን በሁለት ከፍለዋታል። ማዶ ለማዶ መገዳደል ከተጀመረ ወራት አልፈዋል። ጊዜያቶች አልፈዋል። ሰዓታቶች ተቆጥረዋል። ብዙ ሰዎች ሞተዋል። አሁን ደግሞ ይሄ የደም ዝናብ የሚባል ታምር ወሬ ሰምቶ ነው የመጣው። አክራሪዎቹ ይህ የእግዚአብሔር ቁጣ ነው፣ ማዶ ያሉትን ጣላቶቻችን እስካላጠፋን ደሙ መፍሰሱን አያቆምም እያሉ ህዝቡን ለበቀል እያነሳሱት ነው። ሞኞች ሲል አጉረመረመ ናሆም በጥርሶቹ መሃል የካሜራውን ሌንስ እያጸዳ። ታምር የለም፣ ሁሉም ሳይንስ ይፈታዋል። ዛሬ ማታ እዚህ ጣሪያ ላይ ወጥቼ የዚህን ውሸት ታምር ሚስጥር አጋልጣለሁ አለ በልበ ሙሉነት። እኩለ ሌሊት ጨለማው በመርፌ ቢወጉት የሚደማ ይመስላል። ድቅድቅ ጨለማ። ናሆም የባትሪ ብርሃኑን አጥፍቶ በሚያዳልጠው የቤተክርስቲያን የድንጋይ ግድግዳ ላይ እንደ ሸረሪት እየተንጠላጠለ ወደ ላይ መውጣት ጀመረ። ትንፋሹ እየተቆራረጠ ነው። አንድ ጊዜ እግሩ አዳልጦ ሲወድቅ ሲል በእግዚአብሔር ታምር ነው የተረፈው። ጫፍ ላይ ያለውን ብረት ጨብጦ ተረፈ። ልቡ በኃይል ይመታል። በኃይል ደው ደው ደው። የፍርሃት የድንጋጤ። በመጨረሻም ጣሪያው ላይ ወጣ። ዝናቡ እያካፋ ነው። በኮቱ ስር የደበቀውን ትንሽ ባትሪ አውጥቶ አሮጌው የጉልላት ጣሪያ ላይ መመርመር ጀመረ። ጣቶቹን በጣሪያው ላይ ሲያሳልፍ አንድ ነገር ተሰማው። ዝገት ፈገግ አለ። የቤተክርስቲያኗ የጥንታዊ የመዳብ ጣሪያ ላይ ያለው መከላከያ ቀለም በፀሐይ ተገፋ አልቋል። በዚያ ላይ አንድ የተለየ ቀይ ሽበት በብረቱ ላይ በቅሏል። የዝናብ ውሃ ከዚህ ኬሚካላዊ ዝገትና ቀይ ሽበት ጋር ሲዋሃድ ልክ እንደ ደም ቀልቶ ይወርዳል። አገኘሁት አለ ናሆም በድል አድራጊነት ስሜት። ነገ በጧት ጽፌን ሳወጣው ህዝቡ በድንቁርናው ያፍራል። ከጣሪያው ላይ ወርዶ እግሩ መሬት ሲነካ ግን ከጀርባው የረቅጠል ኮሽታ ሰማ። ዘወር ሲል ደነገጠ። ክው ዋለ። የደብሩ ጠባቂ አዛውንቱ አባ ፊታላውስ ፊታቸው በሐዘን ተሸብሽቦ በእጃቸው ትንሽ የኩራዝ መብራት ይዘው ቆመዋል። በኩራዟ ብርሃን የገረጣ ፊታቸው ላይ ጥልቅ የሆነ ስብራት ይነበባል። አገኘኸው ልጄ አገኘኸው። ድምጻቸው የሰለለና የደከመ ነበር። ናሆም ግር ቢለውም በልበ ሙሉነት ተራመደ። አዎ አገኘሁት አባቴ። አዎ እናንተ የደም እንባ ያላችሁ ህዝቡን የምታታልሉበት ዘመን አብቅቷል። ይህ ተራ ዝገትና ኬሚካል ነው። ፖለቲከኞች ለጦርነት ሲጠቀሙት እናንተ ዝም አላችሁ። ነገ ሁሉንም አጋልጣለሁ። አባ ፊታላውስ አልተቆጡም። ይልቁንም ኩራዛቸውን ከፍ አድርገው የናሆምን አይኖች በትኩረት ተመለከቱ። ልጄ አሉ ቃላቶቻቸውን እያዘገዩ።
የዓይንህ ብርሃን የጣሪያውን ዝገት ማየት እውነቱ ነው። የልብ ብርሃን ግን የትውልዱን ዝገት ማየት ተሳነው። ናሆም ግራ በመጋባት ቀንደቡን አነሳ። ምን ማለት ነው? ምን ማለት ነው? አለ ሁለት ጊዜ መልሶ እየጠየቀ። አዛውንቱ ምንም ሳይመልሱ ዘወር አሉና ተገደለኝ ብለውት ወደ ቤተክርስቲያኗ ጀርባ ባለው ድቅድቅ ጫካ ውስጥ መራመድ ጀመሩ። ናሆም እየተጠራጠረ እየፈራ ተከተላቸው። ያፈርና የጥድ ዛፍ ሽታ አየሩን ሞልቶታል። ጥቂት እንደተጓዙ አባ ፊታላውስ ቆሙና ኩራዛቸውን ወደ መሬት ዝቅ አደረጉ። የናሆም አይኖች በድንጋጤ ፈጠጡ። የካሜራው ቦርሳ ከእጁ ላይ ሾልኮ መሬት ላይ ወደቀ። ከፊቱ 5 አዳዲስና ያልደረቁ እርጥብ አፈር የተቆለለባቸው መቃብሮች ነበሩ። ይሄ ጣሪያ ዘገውና ማደሻ ያጣው ለምን ይመስልሃል? አሉ አባ ፊታላውስ ድምጽ በጨለማ ውስጥ እያስተጋባ። የህዝብ ተባብሮ ጣሪያውን መቀባትና ማደስ ሲገባው እርስ በርሱ መገዳደልን መረጠ። ጉልበታቸውን ወድማቸውን መጣል ያዋሉት። ያኛው መቃብር ትዝ ይልሃል ልጄ? ማዶ ሰፈር ሆኖ ካንተ ጋር ኳስ ሲጫወት የነበረው የልጅነት ጓደኛ ሄዳዊት ነው። ትናንት ነው ሸለቆ ውስጥ ተገድሎ በድብቅ የቀበር ነው አሉ በሐዘን ስሜት አባ ፊታላውስ። የናሆም ጉልበቶች ተብረከረኩ። መቆም አቃተው። በርጥቡ ጭቃ ላይ ተንበረከከ። የልጅነት አብሮ አደጉ የሐበሳቅ የሞላው ዳዊት ናሆም እጆቹ ወደፊት አምጥቶ አምርሮ አለቀሰ። የሳይንስ ግኝቱ የካሜራ ፎቶዎቹ ሁሉም ከንቱ ሆኑበት። አየህ ናሆም፣ አባ ፊታላውስ አጠገቡ ተንበርከው ተከሻውን እያሻሹት፣ ዝናቡ የጣሪያውን ዝገት አጥቦ ቀይ ውሃ ሲያወርድ የሳይንስ ውደት ነው ብለህ ታስባለህ። እኛ ደግሞ ፍቅር የጎደለው ወንድም ወንድሙን የሚበላበት ምድር ላይ ሰማይ ቢሆን ዝም ብሎ አያልፍም ብለን እናምናለን። ህዝቡ የጣሪያውን ደም እያየ ይጮሃል እንጂ አጎንብሶ የረገጠውን የእውነተኛ ወንድሞቹ እንደማየት አልቻለም። ሚስጥሩ ኬሚካል መሆኑን ጻፈው። እውነትህን ነው፣ ግን እባክህ ጣሪያው ለምን እንደዛገም እውነተኛ ደም የት ጋር እየፈሰሰ እንደሆነም ጨምረህ ጻፍላቸው አሉ በሐዘን በተሞላ ፊታቸው። በማግስቱ ጧት የናሆም ጽሑፍ በመንደሯ ተበተነ። ስለ ቤተክርስቲያኗ ማታለል ሳይሆን ስለ መንደሯ የልብ መራራቅ እና ስለ ጠፋው ወንድማማችነት የሚያወሳ በእንባ የታጠበ እውነተኛ ታሪክ ነበር። ስለ ዳዊት ሞት፣ ስለ ከንቱ ጥላቻና ጣሪያውን ያቆሸሸው እውነተኛ ዝገት የነሱ ጥላቻ መሆኑን አብራርቶ ጻፈው። የደም እንባው የሚቆመው ይላል የናሆም ጽሑፍ ማሳረጊያ። ሁለቱም ሰፈር ያሉ ወጣቶች ዱላቸውን ጥለው አንዱ ላይ ሆነው ይህንን ፈረስ ጣሪያና የፈረሰ ልብ ሲያድሱት ብቻ ነው ይላል የናሆም ጽሑፍ። ይህ ጽሑፍ በመንደሯ ላይ እንደ መብረቅ ወደቀ። የተገደሉት ወጣቶች እናቶች ከሁለቱም ሰፈር ወጥተው በአንድ ላይ ሆነው ሸለቆ ውስጥ ማልቀስ ጀመሩ። የፖለቲከኞች ጩኸት በእናቶች እንባ ታጠበ። ከ3 ቀናት በኋላ በማለዳ ከሁለቱም ጎራ ያሉ ወጣቶች መሳሪያቸውን ጥለው መሰላልና ነጭ ቀለም እንዲሁም የብረት መፋቂያ ይዘው ቤተክርስቲያኗ ግቢ ተገኙ። ናሆም በመሃላቸው ነበር። ማዶ ለማዶ ይገዳደላሉ ብሎ ሊጽፍላቸው የነበሩትን ወጣቶች ሰብስቦ ተፋቀሩ፣ እርስ በርሳችሁ አንድ ሁኑ፣ ተቃቀፉ ብሎ አስተቃቀፋቸው። አብረው እየዘመሩ የቤተክርስቲያኑን ጣሪያ አደሱት፣ ብረቱንም አጸዱት። ከዚያች ቀን በኋላ በመንደሯ ላይ የዘነበው ዝናብ ነጭና ንጹህ ሆኖ ወረደ። የደም እንባ ቆመ። ምክንያቱም የፍቅርና የአንድነት ልብ አጥቦታልና። አንድ እንሁን፣ ሰላም ለሀገራችን ይሁን። በብሔር በጎሳ አንከፋፈል። አንድነት ኃይል ነው። አንድነት መሰረት ነው። አንድነት ውዴታችን ሳይሆን ግዴታችን ነው። በአንድነት እንኑር። መልካም ጊዜ። ፍቅር ይስጠን።